ለመሆኑ ጥማት ማለት ሕንጻው ነው ወይስ በሕንጻው ጥላ ስር የሚለክሰው ሰው? ሪዞርትስ ምን ይጠቅማል ሕዝብ ካልተነፈሰበት? የሲሚንቶ ድግስ። ከተማው አበባ ለብሶ በወርቅ ተሸልመዋል። ሕዝቡ ግን በረሃብ እንደ እሳት ተቃጥሏል። መንገዱ ተነጥፎ ሲሚንቶ ሲንቦራቀቅ፣ እኛ ሆዳችን ባዶ ተስፋችን ሲሟጥ። በብልጽግና ሰፈር ጢም ይነክስ ጀመረ። በዳመና ዘመን ሰው በድንጋይ ያደረ። መናፈሻ ላይን ለሆድ ግን አይበጅም። ከተማ እንደ ሙሽራ በችግር አይደምቅም። መንግሥት ዝም ብሎ ጆሮውን ዘግቶ ኖሯል። በአራቱ አቅጣጫ የጦርነት እሳት ነደዋል። ዘረኝነት ተሰፍቶ እንደ ቀሚስ ተለብሷል። ወንድም ወንድሙን እንደ ጠላት ያድናል። ዘረኝነት ተሰፍቶ እንደ ቀሚስ ተለብሷል። ወንድም ወንድሙን እንደ ጠላት ያድናል። ምርጫ ነው ይላሉ፣ ድግስ ተዘጋጅቷል። አሸናፊው ግን ቀድሞ ተጽፎ ተቀምጧል። የዋጋ ግሽበት እንደ ነፋስ ተነስቷል። ሰው ዕዳውን አስሎ ከቤቱ ይባረራል። ስደት ስኬት ሆኖ ወጣቱን አዘዋወረ። ሀገር በዝምታ ልጆቹን እያጣ አረረ። መንግሥት ኮንክሪቱን ሰማይ ድረስ ያነሳል። ሕዝቡ ግን በጸጥታ ዘመኑን ይሸከማል። ከተማው ይደምቃል በመብራት በሲሚንቶ። ሕዝቡ ግን ይኖራል ሆዱን በተስፋ ሞልቶ። ልማት ምን ያደርጋል ሰው ካላማረበት? ሪዞርት ምን ይጠቅማል ሕዝብ ካላረፈበት? ድግስ ምን ሊረባ ሰው ካልታደመበት? ልማት ምን ዋጋ አለው ሰው ካልኖረበት? ኮንክሪትም ይፈርሳል የሕዝብ እንባ ካለበት። ከተማ አበባ ለብሶ በወርቅ ተሸልሟል። ሕዝቡ ግን በረሃብ እንደ እሳት ተቃጥሏል። ልማት ምን ዋጋ አለው ሰው ካልኖረበት? ሪዞርት ምን ይጠቅማል ሕዝብ ካላረፈበት? ድግስ ምን ይረባ ሰው ካልታደመበት? ኮንክሪትም ይፈርሳል የሕዝብ እንባ ካለበት።